ለሁሉም ጊዜ አለው ብሏል ሰለሞን። እጠይቀው ነበር በተገናኘነ ሞት የሚሞትበት ጊዜው መቼ ሆነ? ለመቀበል የሚከብድ መሪር ሐዘን፣ ለማመን የሚያዳግት እውነታ። ከ9 ቀናት በፊት ህልፈታቸው የተሰማውና ወደሚወዱት ጌታ እቅፍ የተሰበሰቡት የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የአቶ አማን ፍስሐጽዮን ግብዓተ መሬት እጅግ በርካታ ሰዎች በታደሙበት በዛሬው ዕለት በጴጥሮስ ወጳውሎስ መካነ መቃብር ግብዓተ መሬታቸው ተፈጽሟል። የትዳር አጋሩ የወይዘሮ ማክዳ በለቅሶ የታጀበው ሐዘን፣ የሶስት ልጆቻቸው መሪር እንባ የብዙዎችን አንጀት የበላና ያንገበገበ ሆኗል። በተለይ 26 የፍቅር ዓመታትን በትዳር አብራው በታማኝነትና በጽናት የዘለቀችው ወይዘሮ ማክዳ በሐዘን የደከመው ሰውነቷን መቆጣጠር እስኪያቅታት ድረስ በልጆቿ ተደግፋ የውድ ባለቤቷን ህልፈት መቀበል አቅቷት ልጆችን ለማንጥለ ሄድካማንዬ እኔንስ ለማንጥለ የሚለው የሐዘን ሮሯ በርካቶችን በአንድ ጊዜ በእንባ ያጠበና አማን ለልጆቹ ምን አይነት አባት ለሚስቱ ደግሞ ምን አይነት ባል እንደነበረ ማሳያ ሆኗል። በልጅነታቸው አቅፎ ያሳደጋቸውን ፍቅሩን ሳይሳሳና ሳይቆጥብ ያካፈላቸው የአባትነት ምንነትን ሀብሎ ያወቁበት ውድ አባታቸውን ከዛሬ ጀምሮ ዳግመኛ ላያገኙት፣ ዳግመኛ ቁጭ ብለው ጭንቀታቸውን ላያዋዩት፣ ውላቸውን ላይነግሩት በሞት የተነጠቁት የአቶ አማን ልጆች ሐዘናቸውን እንኳን በቃል በእንባ መግለጽ አቅቷቸው አይናቸው በሐዘን ተሞልቶ አባታቸውን ዳግመኛ ወደማይመለስበት በብዙ ሐዘንና ልብ ስብራት ውስጥ ሆነው ሸኝተውታል። የአቶ አማንን ማንነት ያየና መልካምነቱን የቀመሰ ሰው ሁሉ ከሊቅ እስከ ደቂቅ ከትንሽ እስከ ትልቅ ታዋቂ ሰዎችን ጨምሮ የተለያዩ አርቲስቶች፣ ጋዜጠኞች እንዲሁም የኢትዮጵያ ብሮድካስቲንግ ባለስልጣንን ጨምሮ የተለያዩ የመንግስት ተቋማት ተወካዮች በስፍራው በመገኘት የአበባ ጉንጉን ያኖሩ ሲሆን አማን በህይወት በነበረበት ወቅት ምን አይነት ተወዳጅና የፍቅር ሰው እንደነበረ በስፍራው የተገኘ ሰው ማሳያ ሆኗል። ወይዘሮ ማክዳ ያጡት የማይተካን የልብ ሰው፣ የቤቱን ምሰሶ፣ የልጆቿን ተስፋና ደስታ የተሸከመውን ስብዕናው ከፊቱ ላይ የሚነበበውን ሰው ብቻ ሳይሆን አሁንም ለወይዘሮ ማክዳ አቶ አማን የእውነተኛ ቃል ኪዳን ምስክሮች ነበሩ። ሲወጡም አንድ ላይ ሲገቡም አንድ ላይ ሰርክ የሚታዩ አለቃዋ ነበርና ማለዳ ላይ የሥራ ሪፖርት የምታቀርብለት፣ 6 ሰዓት ላይ ለምሳ ማዕድ የሚጋሩ፣ አመሻሽ ላይ ከሥራ አብረው የሚወጡ፣ በቤታቸው አብረው ከቀን ድካማቸው አረፍ ብሎ የሥራ ውጥናቸውን የሚማከሩ፣ የሚያስቀኑ፣ ፍቅር የተላበሱ ጥንዶች ነበሩ መባሉ ነው የሐዘን ክፋቱ። እናም ለዚህ ሴት ሐዘኑ ማዕበል ብቻ ሳይሆን ነውጠኛ የህይወት አቅጣጫ ካርታ ጭምር የሚያስት መሪር ሐዘን እንደገባባት ሰውነቷና ፊቷ ላይ የሚነበበው ጥልቅ ሐዘን ያለከልካ የሚነበበው ጉዳቷ ምስክር ሆኖ ይታያል። አቶ አማንና የህይወት አጋሩ ወይዘሮ ማክዳ አሰፋ የተገናኙት 1989 ዓ.ም ሲሆን ከ2 ዓመታት በኋላ ሚያዝያ 1 ቀን 1991 ዓ.ም በሎስ አንጀለስ ካሊፎርኒያ ጋብቻቸውን ፈጽመዋል። ትዳራቸውም በጥልቅ ፍቅርና መደጋገፍ ፈተና በማይገበግረው ጽኑ ታማኝነት ላይ የተገነባ ህይወት ጥምረት ነበረ። ሁለት ሆነው እንደ አንድ የኖሩበትን የትዳር ህይወት በመከባበር በፈሪሃ እግዚአብሔርና በጋራ ህብረት በተገነባ ጥንካሬ መርተውታል። በዚህም ጊዜ አማኑኤል፣ መግደላዊትና ሰላም ፍስሐጽዮን የተባሉ 3 ልጆችን ያፈሩ ሲሆን ኖቫ የተባለች የልጅ ልጅም ለማየት በቅተዋል። አቶ አማን በህይወታቸው እጅግ መጠነ ሰፊ የሆኑ ስኬቶች ባለቤት ቢሆንም ከሁሉም በላይ ትልቁ ኩራታቸውና ደስታቸው ቤተሰባቸው ነበረ። አቶ አማን በ2000 ዓመተ ምህረት ከአጋሮቻቸው ከአቶ ሙሴ ፍስሐጽዮን፣ ከአቶ ዮሐንስ ፍስሐጽዮንና አቶ ነብዩ ያሬድ ጋር በመሆን የኢትዮጵያ ብሮድካስቲንግ ሰርቪስ ወይንም ደግሞ ኢቢኤስ ቴሌቪዥንን በሲልቨር ስፕሪንግ ሜሪላንድ መሰረቱ። በታላቅ ራዕይ የተጀመረው ተቋም በአጭር ጊዜ ውስጥ በዓለም ዙሪያ በሚሊዮኖች በሚቆጠሩ ተመልካቾች የሚደርስና በሀገር ውስጥና በውጪ ለሚገኙ ኢትዮጵያውያን ዋነኛ የመገናኛ ድልድይ ለመሆን በቅቷል። ኢቢኤስ የአቶ አማንን የፈጠራ ስራ አመራርና አርቆ ሀሳቢነት የሚያንጸባርቅ በማህበረሰቡ ዘንድ ታማኝነትና ተደማጭነት ያለው ድምጽ ለመሆን በቅቷል። አቶ አማን በ2003 ዓ.ም ለብዙ ዘመናት ሲመኙት የነበረውን ወደ ሀገር የመመለስ ውሳኔ ተግባራዊ በማድረግ በህይወታቸውና በሙያቸው ውስጥ አዲስ ምዕራፍ ከፍቷል። በእሳቸው መሪነት ኢቢኤስ በኢትዮጵያ ሚዲያ እድገት ላይ የጎላ ሚና ተጫውቷል። የነደፉት ራዕይና ከአጋሮቻቸው ጋር ተደምሮ በሀገሪቱ የመገናኛ ብዙሃን ኢንዱስትሪ ውስጥ ትርጉም ያለው ለውጥና ሽግግር እንዲመጣ ረድቷል። ነፃ የመገናኛ ብዙሃን እንዲስፋፋና በቴሌቪዥን በመገናኛው ዘርፍ ለአዳዲስ ፈጣሪዎችና ለበርካታ ባለሙያዎች
እድልና መድረኮችን እንዲፈጥሩ ትልቅ አስተዋጽኦ አበርክተዋል። አቶ አማን በጣም በርካታ ውጤቶችን ባስመዘገቡበትና መሰረታዊ የሚባል አሻራ ባሳረፉበት ጉልህ የሥራ ዘመናቸው በአሜሪካና በኢትዮጵያ ውስጥ በበርካታ ተቋማት ውስጥ በከፍተኛ የአመራርነትና በቦርድ አባልነት አገልግለዋል። የቲኤ ብሮድካስቲንግ ዋና ስራ አስፈጻሚ፣ የክሊር ኮሚኒኬሽን የማርኬቲንግ ምክትል ፕሬዚዳንትና በአዲስ አበባ አቪዬሽን ኢንተርናሽናል ማኔጂንግ ዳይሬክተር በመሆን ሰርተዋል። በተጨማሪም በባህር ዳር ዩኒቨርሲቲ፣ በአዲስ አበባ የዲያስፖራ ማህበር፣ በኢትዮጵያ ብሮድካስተሮች ዘርፍ ማህበር ውስጥ በስራ አመራር ቦርድ አባልነትና በባለሙያነት የላቀ አስተዋጽኦን አበርክተዋል። ለነዚህም አበርክቷቸውና ስኬቶችም በርካታ እውቅናዎችንና አክብሮቶችን አግኝተዋል። ከነዚህም መካከል የኢትዮ አሜሪካ የንግድ ምክር ቤት የላቀ የንግድ ስራ ሽልማትና የዓመቱ ፈርቀዳጅ የዲያስፖራ ባለሀብት በመሆን የተሸለሙት ይገኙበታል። አቶ አማንን በቅርብ የሚያውቋቸው ሁሉ በሙያ ስኬታቸው ብቻ ሳይሆን በስብዕናቸው ጥንካሬ፣ በደግነታቸው፣ በለጋስነታቸው ሌሎችን ሳይቀርብ በነበረበት አልፎ ለተግባራዊነቱ እንዲተጉ በማነሳሳት ልዩ ችሎታቸው ያከብሯቸዋል፣ ይወዷቸዋል። አቶ አማን ዘንድ ተስፋ መቁረጥ፣ መሸነፍ፣ መረታት ቦታ አልነበራቸውም። የትኛውንም መሰናክል በማስተዋል በጥበብና በብልሃት የሚያልፉ፣ በጊዜያዊ ጫጫታና ውካታ የማይረበሹ፣ ከፍርሃትና ከጥርጣሬ ጨለማ ይልቅ የተስፋን ብርሃን የመረጡ መልካም ሰው ነበሩ። የአመራር መሯቸውና ከሰው ጋር የነበራቸው መስተጋብር የረጋ መንፈስና ቅን ልቦናቸውን መሰረት ያደረገ ነበረ። በጣም ፈታኝ በሆኑ ጊዜያት ውስጥ እያሳለፉ እንኳን ነገ የተሻለ እንደሚሆን የማይናወጥ እምነት ነበራቸው። ያንን የተሻለ ነገ እውን ለማድረግ ደከመኝ ሰለቸኝ ሳይሉ ሰርተዋል። አቶ አማን በህይወት የተለዩት የሚወዷት ባለቤታቸው ወይዘሮ ማክዳ ፍሳ ጽዮን፣ ልጆቻቸውን አማኑኤል፣ መቅደላዊትና ሰላም ፍሳ ጽዮን፣ የልጅ ልጁን ኖቫ ፍሳ ጽዮን፣ እናቱን ወይዘሮ ህይወት ተኬን፣ ወንድምና እህቶችን ሜሮንን፣ ሙሴን፣ ኖህን፣ ነጻንን፣ ሜሪ ፍሳ ጽዮንን እንዲሁም በዓለም ዙሪያ የሚገኙ የቤተሰብ አባላትና ወዳጆቹን ብቻ ሳይሆን የስራቸውን ፍሬ የሚያውቁትን ሁሉ ነው። አቶ አማን አሁን በፈጣሪ ፊት በዘላለማዊ ሰላምና እረፍት እንዳለ እናምናለን። ምክንያቱም ደግሞ በጌታ በኢየሱስ ክርስቶስ ስላመኑ። ይሁን እንጂ ታሪካቸው ወደፊት በነጻነት እንዲራመድ ባቋቋሟቸውና በገነቧቸው ተቋማትና ከምንም በላይ በሚወዱት ቤተሰብ ውስጥ ሕያው ሆኖ ይኖራል። አቶ አማን በጸና እምነት ተመርተው በታማኝነት በማገልገል እና ራስን አሳልፎ በመስጠት ሙሉ ሕይወትን ኖሯል። አቶ አማን በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ ባለራዕይና የለውጥ ኃይል ለዘርፉ አርአያ የሆኑ ፈርቀዳጅ አገር ወዳድና የእምነት ሰው ሆነው ምንጊዜም ሲታወሱ ይኖራሉ። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን ለአቶ አማን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለቅርብ የሥራ ባልደረቦቻቸው እንዲሁም ለኢቢኤስ ተመልካቾች በሙሉ መጽናናትን እየተመኘን የዛሬው ፕሮግራማችንን በዚሁም ፈጽም ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።